በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 15ኛ ክፍል ምዕራፍ 45። እንዲሁም ሲሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። በደረሰበትም ስፍራ ሁሉ የሐዋርያት ኃይል ተከተለው ነበር። በእርሷም ድንቅ ተአምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ። ድውያንንም የሚፈውስበት፣ ሙታንንም የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበትን መርከብ አላገኘም። የወንጌልንም ጸሎት ጸለየ። ጸሎቱንም ከጨረሰ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባህሩ ላይ ሲሄድ ታየው። ብፁዕ አባታችንም በኋላው ተከተለው። ሁለቱም አብረው በአንዲት ሰዓት ተሻገሩ። ባህርንም ተሻግረው ብፁዕ አባታችን የሞተ ሰው አገኘ። አንተ አስከሬን የክርስቲያን ወገን እንደሆንክ እኔ መስቀሉን በምንሸከምለት በፈጣሪ በኢየሱስ ክርስቶስ ስም ከተኛህበት ተነሳ ብሎ ባረከው። አስከሬኑም ያን ጊዜውን ከእንቅልፉ እንደመንቃት ተነሳና አሰምቶ በመጮህ ከጽዮን ወገን የምትሆን እግዚአብሔርን የማመልክ ክርስቲያን ነኝ አለ። ክቡር አባታችን ተክለ ሃይማኖትም ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥም ሞትኩ አለው። ብፁዕ አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤል የእስክንድሪያ ሊቀ ጳጳስ ሆኖ ሳለ ከጌታችን መቃብር ደረሱ። ወደ እርሱም ገብቶ እጅ ነሳው። ሊቀ ጳጳሳቱም ከወንበሩ ተነስቶ ተቀበለው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣትህ መልካም ነው አለው። ብፁዕ አባታችንም በረከትህን እንድቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገረህ አለው። ስለ አንተ በዚህች ቀን የእግዚአብሔር መልአክ እንደነገረኝ እውነት እልሃለሁ አለው። የአባቶቼ የሐዋርያት በማርቆስም ስም መንበር የተቀመጡት የአባቶቼ የሊቃነ ጳጳሳት በረከታቸው ይደርብህ ብሎ ብዙውን ባረከው። ብፁዕ አባታችንም እጆቹንና እግሮቹን ሳመው። እርሱም ራሱን አፉን ሳመው። እንግዲህ ወዲህ አንተ ለብዙዎች መነኮሳት አባት ትሆናለህና አመንኩስ። በስምህም ብዙዎች አብያተ ክርስቲያናት ይታነጻሉ። ወደ ሀገርህ ተመለስ፣ ከእግዚአብሔር ዘንድ ክፍልህ እርሷ ናትና አለው። ብፁዕ አባታችንም እኔስ ወደ ሀገሬ አልመለስም፣ በእጆችህ እንድቀበር ነው እንጂ ወደዚህ የመጣሁት። ምንኩስናውንም አላመነኩስም፣ ለራሴስ እንኳ የምንኩስና ስራ አላወቅኩም አለው። ሊቀ ጳጳሱ አባ ሚካኤልም እውነት እልሃለሁ ከመነኮሳት ወገን ከአንተ የሚበልጥ የለም፣ ነገር ግን ለቃሌ ታዘዝ አለው። ብፁዕ አባታችንም ከፈጣሪ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ፣ ነገር ግን ከአስቄጥስና ከሲሃት ገዳም ካሉ ቅዱሳን ዘንድ እጅ ልነሳ እወዳለሁ አለው። እርሱም እግዚአብሔር መንገድህን ያቅናልህ ሂድ አለውና ሄዶ ከጌታችን መቃብር ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ ጌታ ስራ ወደ ሰራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወርዶ በውስጧ ተጠመቀና ወደ ሲሃት ገዳም ገባ። በውስጧም ከሚኖሩት ቅዱሳን ተባረከና የልብ መመዘኛ የምትሆን ወደ አስቄጥስ ገዳም አለፈና በዚያ ካሉት ቅዱሳን ተባረከ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ተገልጦ ተክለ ሃይማኖት ሆይ ምን ትላለህ አለው። ብፁዕ አባታችንም ከዚህ መኖርን እፈቅዳለሁ አለው። መልአኩም ለአንተስ ይህች ገዳም ክፍልህ አይደለች፣ ነገር ግን ልጆችህ በኋላ ዘመን ተሰብስበው መጥተው በውስጧ ይበዛሉ፣ አንተ ግን ወደ ኢትዮጵያ ሂድ አለው። በትሩፋት ስራ ከመረመርከው በኋላ ወደ አንተ የመጣውን አመንኩስ፣ ለመንግስተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለውና ብፁዕ አባታችንም ጌታዬ ይህንን በምን ወራት እሰራዋለሁ ቢለው በዚህ ወራት አለው። ብፁዕ አባታችንም ወደ ኢትዮጵያ ተመለሰና ትግራይ ደረሰ። ከሙታንም ያስነሳው ያ ሰው እየተከተለው ጻዕዳ አምባ ደረሱ።
ያም ሰው ብፁዕ አባቴ ሆይ የምንኩስና ልብስ ልታለብሰኝ እፈቅዳለሁ አለው። ብፁዕ አባታችንም የቅዱሳን የድካማቸውን ቀንበር መሸከም ትችላለህን አለው። አሁን ሁሉን የሚችል ፈጣሪ በጸሎት ያጽናኝ እንጂ አለው። አባታችንም የምንኩስናውን ልብስ አለበሰው። ስሙንም አርአያነ ጸጋሁ ብሎ ጠራው። ጽኑ ሆነ። ዘወትርም እያገለገለው ከእርሱ ጋር ኖረ። አባታችን ተክለ ሃይማኖትም በማስተማርና ምንኩስናን በትግራይ ክፍለ ሀገር ሁሉ ብዙ መነኮሳትን ሴቶችንም ወንዶችንም አመነኮሰ። በብዙ ፍርኩታና ዋሻ ልጆቹን አሰባሰበ። እስካሁንም ድረስ በስሙ ይጠራሉ። ዳግመኛም ወደ ኢየሩሳሌም ወርዶ ቀድሞ ከደረሰበት ሁሉ ደረሰና በደህና ተመለሰ። ምዕራፍ 46 ሶስተኛም ኢየሩሳሌም ወረደና ከሊቀ ጳጳሱ ከአባ ሚካኤል ዘንድ ደርሶ እጅ ነስቶ ሰላምታ ሰጠው። አባ ሚካኤልም ልጄ ለምን እንዲህ ታደርጋለህ? በአንድ ዘመን ስትመላለስ እነሆ የሶስተኛህ ነው። ለመነኩሴ ከዙረት በበዓት ጸንቶ መኖር ይሻለዋልና እንግዲህስ በአንድ ቦታ አረፍ አለው። እርሱም ጌታዬ እሺ ይሁን አለው። ወደ ሀገሩ ተመልሶ የትግራይን ክፍለ ሀገር ሁሉ ዞሮ ወደ ደብረ ዳሞ ወጣ። በገዳሙም ያሉ ቅዱሳን ባዩት ጊዜ በስድስት ክንፍ ሲበር ቀድሞ ያየነው ተክለ ሃይማኖት ወንድማችን እነሆ ደረሰ እያሉ እርስ በርሳቸው ተነጋገሩ። ፈጥነውም ወደ አበምኔቱ ወደ አባ ዮሐን ያስገቡት። አባ ዮሐንም ባየው ጊዜ ቀድሞ ስላየው ክብሩ ተነስቶ እጅ ነሳው። ቅዱሳንም ሁሉ እጅግ ከፍ ከፍ አደረጉት። አባታችን ተክለ ሃይማኖትም ይህን ውዳሴ ከንቱ አይቶ እጅግ ጠላው። አባ ዮሐንንም አባቴ ሆይ በገዳም ተቀምጬ እንዳመነኩስ ሊቀ ጳጳሱ አዘዘኝ። ከዚህም ምኖር ዘንድ ይህንን ከንቱ ምስጋና ሰውነቴ ተጸየፈችው። ከገዳማትም በአንዱ ሄጄ ኖር ዘንድ ባርከኝ አለው። አባ ዮሐንም ወደ ሀገር ትመለስ ዘንድ የሚጠራ የእግዚአብሔር ፈቃድ ነው እንጂ አንተ የተናገርከው አይደለህም። የሸዋ ምድር ክፍልህ እንደሆነች ከሽማግሌዎች ወገን ብዙ ቅዱሳን ነግረውኛልና በደህና ግባ አለው። አባቶቼ ያገለገሉት እስካሁንም እየመገበ ያሳደገኝ እግዚአብሔርም መርቶም ወደዚች በዓት ያደረሰኝ የእግዚአብሔር መልአክ እርሱ መንገድህን ያቅና፣ አካሄድህንም ያሳምር አለው። ሲመርቀውም አፉን ከፍቶ መንፈስ ቅዱስ ትንቢት አናገረው። ከመነኮሳትም ሁሉ ትበልጣለህ፣ እጅግም ትከብራለህ። ስማቸው ከተጠራ የሽማግሌዎች አባቶች ከሚሆኑ ከእንጦንስና ከመቃርስ ጋር ስምህ ይጠራል። ከእርሱ ተባርኮ ጉዞን በመቀጠል በዘላን ሀገር በኩል ሄደ። ቀንጦራር ከምትባለውም ተራራ ወጥቶ ልዩ የምትሆን 40 ጾምን ከዚያ ጾመ። ሀገሪቱም ምድረ በዳ ነበረችና ሊኖርባት ወደደ። የእግዚአብሔር መልአክም እንዲህ ሲል ተነጋገረው። ተክለ ሃይማኖት ምን ታስባለህ? ይህች ገዳም ክፍልህ አይደለችም። ከጥቂት ቀን በኋላ ግን ለልጆችህ ይኖርባታል። አንተስ አባ ኢየሱስ ሞዐ ዘንድ ሂድና የሚልህን ስማው አለው። በበነጋውም ተነስቶ ሄዶ ሐይቅ ከሚባለው ስፍራ ደረሰ። በደረቅ ምድር እንደሚሄድ በባህር ላይ እየሄደ ከአባ ኢየሱስ ሞዐ ዘንድ ደረሰ። እርሱም ባየው ጊዜ እጅግ ደስ ተሰኘ። ቆቡንና አስኬማውን ከወዴት ተቀበልከው አለው። ደብረ ዳሞ በአባ ዮሐን እጅ ነው አለው። እንግዲህስ እኔ ከመንገዱ ድካም አረፍኩ። ልጄ ስትሆን አባት ሁነኝ፣ በከበሩ እጆችህ ቆቡንና አስኬማውን ስጠኝ አለው። አባ ተክለ ሃይማኖትም ቆቡንና አስኬማውን ሰጠው። መልአክ ያለህን ስማው ብሎት ነበረና። የአባቶቻችንም የልጆቻቸው ነገር እንዲህ ነው። አባ እንጦንስ የምንኩስናውን ልብስ በመላእክት አለቃ በቅዱስ ሚካኤል እጅ ለበሰ። አባ እንጦንስም አባ መቃርስን ትልቁን ወለደው። አባ መቃርስም የማህበሩን አባት አባ ጳኩሚስን ወለደው። አባ ጳኩሚስም አባ ቴዎድሮስን ወለደው። አባ ቴዎድሮስም አባ አረጋዊን ወለደ። አባ አረጋዊም ኢትዮጵያ መጣና አባ ክርስቶስ ቤዛንን ወለደ። አባ ክርስቶስ ቤዛንም አባ መስቀል ሞዐን ወለደ። አባ መስቀል ሞዐም አባ ዮሐንን ወለደ። አባ ዮሐንም አባ ኢየሱስ ሞዐን እና አባ ተክለ ሃይማኖትን ወለደ።
አባ ኢየሱስ ሞዐን በቅናት በቀሚስ አባ ተክለ ሃይማኖትን በቆብና በአስኬማ ወለደ። አባ ተክለ ሃይማኖትም ቀድሞ እንደተናገርነው ለአባ ኢየሱስ ሞዐ አስኬማና ቆብን ሰጠው። ምዕራፍ 47 ብፁዕ አባታችን ተክለ ሃይማኖትም አባ ኢየሱስ ሞዐን ተሰናብቶ ወደ አምሃራ ሀገር ወደ ፀሐይ መግቢያ ወረደ። በዚያችም ስፍራ ዳዳ የሚባል ከፍ ያለ ተራራ ነበር። አርአያነ ጸጋሁ ከሚባለው ደቀ መዝሙሩ ጋራ ወደ ተራራው ወጣ። ጉዲት የምትባል ሟርተኛ ከቀድሞ ጀምራ ታመልከው የነበረ ታላቅ ዘንዶ አገኘ። ያም ዘንዶ አባታችንን ባየ ጊዜ ራሱን ቀና አደረገና ሊውጣው ምላሱን አውለበለበ። በመስቀል አምሳልም አማተበበት። ዘንዶውም ያን ጊዜውን ከሁለት ተሰነጠቀና ግማሹ ከገደሉ በታች ወደቀ፣ ግማሹ በአንዲት ድንጋይ ላይ ተጠመጠመ። ደቀ መዝሙሩንም እስኪ ስፈረውና ልኩን ወቅ አለው። ቢሰፍረውም ቁመቱ 175 ክንድ ሆነ። አባታችንም በዚያ ተራራ ላይ ለአንድ ወር ያህል ተቀመጠ። ከዚህ በኋላ ዘንዶውን የሚያመልኩት የሀገር ሰዎች ወደ ተራራው መጡ። የሚያመልኩበትን ዘንዶ ግን አጡት። አባታችንንም ከተራራው ላይ ቆሞ ሲጸልይ ቢያገኙት አንተ መነኩሴ የወዴት ነህ? በምንስ ምክንያት ወደዚህ ተራራ ላይ መጣህ? አሉት። ብፁዕ አባታችንም በእግዚአብሔር ፈቃድ ነዋ አላቸው። በዚህ ተራራ ታላቅ ዘንዶ ነበር፣ ዛሬ ግን አላገኘነውም። አንተ አባረኸው ይሆን? አሉት። ብፁዕ አባታችንም በፈጣሪ ኃይል ገደልኩት እንጂ ያባረርሁት አይደለም። ሂዱ ይህ ልጅ ሬሳውን ያሳያችሁ አላቸው። ሄደውም የምድር አራዊትና የሰማይ አዕዋፍ ሳይበሉት ተልቶ ከሸተተበት ስፍራ አገኙት። ደቀ መዝሙሩንም በምን ገደላችሁት ብለው ጠየቁት። አባቴ በላዩ ባማተበ ጊዜ ተተርትሮ በእግዚአብሔር ፈቃድ ሞተ አላቸው። በሀገሩ ሰዎችም ፍርሃት አደረባቸውና እያደነቁ ሄደው ለሳይንቱ ንጉስ የምናመልከውን ዘንዶ የገደለ መነኩሴ በዚህ ተራራ ላይ አለ አሉት። ሰውየውም ምን መሳይ ነው አላቸው። ሰውየውስ እጅግ ያማረ የተወደደ ነው አሉት። ኑ ሄደን እንየው አላቸው። ወደ እርሱም ሄዱ። በደረሱም ጊዜ አገር ገዡ ከሩቁ ሰገደና የእግዚአብሔር ሰው ሆይ መመረጥህን አደንቃለሁ፣ ወደ አንተም እንድቀርብ ፍቀድልኝ አለው። ብፁዕ አባታችን ተክለ ሃይማኖትም ና አለው። አገረ ገዡም ሄዶ ሰገደለትና ባርከኝ አለው። ብፁዕ አባታችንም ሃይማኖትህ ምን እንደሆነ ሳላውቅ በረከት አልሰጥህም አለው። አገረ ገዡም ሃይማኖቴስ እንደ ክርስቲያን ሕግ ነው፣ በልቤ ግን ዘንዶ የማመልክ ነኝ። በእጅህም አማትበህ አንተ እንደገደልከው በሰማው ጊዜ እግዚአብሔር ካንተ ጋር እንደሆነ አውቄ ስለዚህ ልገዛልህ ወደ አንተ መጣው። እኔና ሰዎቼ ይህንን ዘንዶ ስንፈራው የወደደውንም ሁሉ ስናደርግለት ኖረናልና አለው። እንኪያ እንዲህ ያለ ሰው ስትሆን ሰይጣን ማምለክህን ሳትተው ባርከኝ ትለኛለህን? በፈጣሪ ስም ስትጠመቅ ያን ጊዜ ባርካለሁ አለው። አገረ ገዡም አባቴ አጥምቀኝ እና ባርከኝ አለው። ብፁዕ አባታችንም ዙሃ ወደሚባል ወንዝ ወርዶ ውሃውን ባርኮ ሀገረ ገዡንና ሰዎቹን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በዚያች ቀን የተጠመቁት ሰዎች ቁጥራቸው ከሴቶችና ከልጆች በቀር 3000 ነበር። ስጋውን ደሙን አቀበላቸው። ዘንዶውንም በገደለበት ተራራ ላይ ቤተክርስቲያን ስሩ ብሎ አዘዛቸውና ሰሩ። ታቦቱንም በአርባዕቱ እንስሳ ስም ሰየመላቸው። እስከዛሬም ድረስ በዚያ አለ። ከዚያም ሳለ ከሰማይ ቃል እንዲህ ሲል ጠራው፣ ተክለ ሃይማኖት፣ ተክለ ሃይማኖት፣ ተክለ ሃይማኖት፣ ወደ ሸዋ ሂድ፣ በሃይማኖትህ ያበዛሃቸው ሕዝቦች እነሆ ጥቂቶች ሆነዋልና አስተምራቸው፣ በጸሎትህም ጎብኛቸው። ስለፈሰሰው ደምህና ስለ ድካምህ እግዚአብሔር አስራት የሰጠህን ሀገርህን እነሆ ሰይጣናት ወርሰውታልና አለው። እግዚአብሔር ቅዱስ ሆይ አሁንም ተነሳ፣ ሕዝቡንም በሃይማኖት አንድ አድርግ። ሕዝብህንም በሃይማኖት አንድ አድርግ። መቃብርህም ከዚያው ይሆናል። የተመረጡ መነኮሳት ልጆችህም
እንደ ባህር አሸዋ እንደ ሰማይ ኮከብ በውስጡ ይበዛሉ። ከእረፍትህም በኋላ በስምህ በኢየሩሳሌም አምሳል ታላቅ ገዳም ይታነጻል። የስምህ አጠራር በአራቱም ማዕዘን ይሰማል። ቃሉንም ተናግሮ ዝም አለ። አባታችን ተክለ ሃይማኖትም ሕዝቡን ጠርቶ እኔ ፈጣሪ ወዳዘዘኝ እሄዳለሁና ለነፍሳችሁም ለስጋችሁም ጥቅም እንድታገኙ የፈጣሪን ትእዛዙን ጠብቁ። ልጄ አርአያ ነጸጋሁ ከዚሁ ይኑርላችሁ፣ ስለኔም አባት ይሁንላችሁ አላቸው። የአገሩም ሰዎች ቃሉን ሰምተው አለቀሱ። ያም ደቀ መዝሙር አለቀሰ። እኔ ካንተ ጋር መሄድ ፈቅዳለሁና አባቴ ሆይ አትተወኝ አለው። ብፁዕ አባታችንም በእግዚአብሔር ፈቃድ የማዝህ አይደለሁምን? ለዘላለም ክፍልህ ይህች ሀገር ናትና ከዚህ ተቀመጥ አለው። የሚያጽናናውንም በትርና የእጁን መስቀል እነዚህ ያለኝታ ይሁንህ ብሎ ሰጠው። በዚህች ሀገር የብዙ መነኮሳት አባት ትሆናለህ ብሎ ትንቢት ተናገረለት። አባ አርአያ ነጸጋሁም እጅግ አለቀሰ። አባቴ ሆይ የምትደርስባት ሀገር የምትረግጣት ምድር የተመሰገኑ ናቸው። አንተ ከአንተ የሚወለዱ ቃልህን የሚሰሙ በሕግ ጸንተው የሚኖሩ ሁሉ የተመሰገኑ ናቸው። ስጋንም የምትሸከም ደምህን የምትቀበል መቃብር የተመሰገነች ናት። ለኔም ለኃጢአተኛው በረከት ትድረሰኝ። እኔ ግን ከአንተ ጋር ብኖር በወደድኩ ነበር፣ የእግዚአብሔር ፈቃድ ከለከለኝ እንጂ አለ። እርሱም የሀገሩን ሰዎች ብፁዕ አባታችንን ሸኝተውት ወደ ሀገራቸው ተመለሱ። ብፁዕ አባታችን ግን በወለቃ ሀገር በኩል ወደ ሸዋ ምድር ሄዶ ሙገር ወደሚባል ሀገር ደረሰ። ቆአት ወደሚባል ረጅም ተራራ ወጣ። ይኸውም ለአጋንንት የሚሰዋበት ስፍራ ነበር። አጋንንት እስከተበተኑበት ድረስ በብዙ ትጋት ጾምን ከዚያ ጾመ። ወንጌልን ለማስተማር እንደ ልማዱ ሄዶ ወደ ዠማ ደረሰ። ወንጌልን እያስተማረ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ በእግዚአብሔር ልጅ የሚያምኑ የተመሰገኑ ናቸው፣ ስለ ኃጢአታቸው የሚያለቅሱ ምስጉን ናቸው፣ ከመቅሰፍት ይድናሉና። ካላቸው ገንዘብ ለነዳያን የሚሰጡ የተመሰገኑ ናቸው፣ እነዚህ ለእግዚአብሔር ያበድራሉና እያለ በውስጧ እየዞረ አስተማረ። የቃሉን ትምህርት ሰምተው አመኑ፣ በእጁም ተጠመቁ። ከዚህ በኋላ አንድ ጣዖታዊ ሰው ሰይጣን የሚገለጥበት ሕዝቡ የሚሰግዱለት አለ ብለው ነገሩት። ብፁዕ አባታችን ተክለ ሃይማኖትም ሄዶ ስራውን ጠየቀው። እርሱም ሲነግረው እውነቱን የነገረው አለ፣ የካደውም አለ። ብፁዕ አባታችንም በተንኮል የተናገረውን የሽንገላውን ነገር አይቶ ስራውን ለመመርመር ቀድሞ የማይመገበውን ምግብ ስጡት ብሎ አዘዘ። እርሱም ተቀብሎ በላ። የዚያን ቀን የተመገበውን በሌላ ቀን እንደማይበላ ስለሰማ ቀድሞ የማይበላውን ሲበላ አይቶ አደነቀ። ያም በጣዖት የሚያመልከው ሰው ብፁዕ አባታችን ሲያደንቅ አይቶ በእኔ የሆነውን ስማ ልንገርህ፣ ስለ እኔ እንደነገሩ በማሟረት እኖር ነበር። የምሰግድለት አምላኬ አንተ ሳትመጣ ነገረኝ። እኔ ትቼ ወደ ጎጃም ሄዳለሁ አለ። ጌታዬ ስለምን ትተውኛለህ አልኩት። ስርዓቱ ልዩ የሚሆን ከኔ የሚበረታ ሰው እነሆ ወደ አንተ ይመጣል አለኝ። ስራህንና አለባበስህንም በምልክት ነገረኝ። አይሆንም ልትለው አይቻልህምና ያበላህን ብላ የከለከለህንም ተከልከል አለኝ። የሀገሩ ሰዎች አይተው አደነቁ። የአባታችንም አመጣጥ በእግዚአብሔር ፈቃድ እንደሆነ አውቀው በፍጹም ልቦናቸው አመኑ። የታመሙባቸውንም አዳነላቸው። የስህተታቸውን ምክንያት አጠፋ። ወደ ግራሪያ ሄዶ ደባት ወደምትባል ተራራ ወጥቶ ሊያድር ወደደ። ሰውነቱ ግን አልፈቀደችለትም ነበር። ከዚህም ሲሄድ ስሙ ሰሜን ሰገድ የሚባል የግራሪያ ገዢ አየው። ከእርሱም ሊባረክ ወደደ። ከእርሱም ጋር የተሰበሰቡ ሰዎች ነበሩ። ይህ መልኩ ልውጥ የሆነ ሰው ምንድነው? በሙገርና በዠማ ወሬውን የሰማነው ይህ ይሆን እንጃ ተባባሉ። በሸዋ ምድር ሁሉ የቅዱሳን መነኮሳት መንገዳቸው ገና አልታወቀችም ነበርና። ስለዚህ ነገር እርሱን ከማየት የተነሳ ታወኩ። አገረ ገዡም እኔ ከእርሱ ልባረክ ወዳለው አላቸው። ማንን እንደማይባርክ ስለ እርሱ ሰምተናል አሉት።
ቢባርከኝ ምን ይቅጣችሁ፣ ባይባርከኝ ግን 50 ፈረስ ይቅጣኝ፣ እኛንም 50 ፈረስ ይቅጣን ብለው ውርርዱን በዚሁ አቆሙት። አገረ ገዡም ወደ ብፁዕ አባታችን ተነስቶ ሄዶ ሰገደለትና ባርከኝ አለው። ሃይማኖትህን ሳላውቅ ለአንተ በረከት አልሰጥህም አይሆንም አለው። አገረ ገዡም አንተ ባዘዝከኝ ስራ ሁሉ ጸንቼ ዘወትር ካንተ ጋር እኖራለሁ አለው። አባታችን ተክለ ሃይማኖትም ባደረበት መንፈስ ቅዱስ ልጅ እንዲሆነው አውቆ ባርኮ ሰላምታ ሰጠው። እርስ በርሳቸው ተጨዋወቱ። የአባታችንም ነገር በአገረ ገዡ ልቦና አደረ። በሐሳቡም ሁሉ ይከተለው ጀመር። ከሰዎቹም እንደተከራከሩ 50 ፈረሶችን ተቀበለ። በዚያችም ቀን ብፁዕ አባታችንን ወደ ቤቱ ይዞት ሄደ። ወደ አምልኮ ጣዖት የምትመራውን የዝንጋታውን ምክንያት እንዲተው ቃለ እግዚአብሔር እያስተማረው አብረው አደሩ። ባስተማረው ሁሉ እምነቱ በጸና ጊዜ አጋንንት ወደ ተሰበሰቡበት ስፍራ ሁሉ ከፍ ወዳሉት ተራሮች አቡሻ ወደሚባለው ወደ ሌሎቹም ወደ ብዙ ተራሮች ዛራንጋሽ ወደሚኖርበት ዋሻ በየተራራው በየስፍራውም ሁሉ አጋንንት ተገልጠው ከሚኖርባቸው ጋራ ከሚታዩበትም መርቶ ወሰደው። ሰዎቹም ሊሰግዱና ሊሰውለት ወደ እርሱ ሊሄዱ ነበር። ብፁዕ አባታችንም ከእነርሱ ዘንድ ደርሶ መሰዊያቸውን አፍርሶ በውስጣቸውም ብዙ አብያተ ክርስቲያናትን ሰራ። እስካሁንም ድረስ አሉ። የውስጡም ሰዎች በዚያ ያደረገውን ድንቅ ተአምራት ይናገራሉ። ሀገረ ገዡም ዳግመኛ መርቶ አስቦ ወደሚባል ዋሻ በግራሪያ ውስጥ ካሉ መሰሪያን ሁሉ የሚከፋ መሰሪ ወዳለበት ስፍራ ወሰደው። ብፁዕ አባታችን ተክለ ሃይማኖትም በጌታችን በኢየሱስ ክርስቶስ ስም እየዘመረ እግዚአብሔር ጉልበቴ፣ መጠጊያዬ፣ መድኃኒቴ በጠራሁትም ጊዜ ከጠላቶቼ የምድንበት ረዳቴ፣ ከጥፋተኞችም ጠላቶቼ የሚያድነኝ ነው እያለ ከሩቁ ማማተብ ጀመረ። ዛራንጋሹም ይህንን ሲያነብ ከሩቅ ሰምቶ በፍጹም ፍርሃትና ድንጋጤ ሸሸ። ከዚያም ወዲህ ፈጽሞ አልታየም። ብፁዕ አባታችንም ከዚያች ዋሻ ገብቶ ፈጽሞ ደስ ተሰኘ። እግዚአብሔር ልጆችህ ይበዛሉ ያለኝ በዚህ ነው፣ እንደ ባህር አሸዋና ስፍር ቁጥር እንደሌላቸው እንደ ሰማይ ከዋክብት ይሆናሉ ብሎ ትንቢት ተናገረ። ዛራንጋሹ ይበላባቸውና ይጠጣባቸው የነበሩትን የብረቱን መሳሪያዎች ሁሉ አገኘ። ትቷቸው የሸሸውን የቤቱን ሰባራ ሰንጣራ ሁሉ ወሰደ። የብረቱንም መሳሪያዎች መጋረጃ በሚሰቅሉበት ገንዘብ፣ አጎበር፣ ሜንጦ፣ ኩላብ አሰሯቸው። እስካሁን ድረስ አሉ። ብፁዕ አባታችን ግን በዚያች ዋሻ ተቀመጠ። ከዚህ በኋላ ዝናው ለሩቁና ለቅርቡም ሁሉ ተሰማ። እርሱ ግን ዜናው በተሰማ ጊዜ ከክፉ አውሬ እንደሚሸሽ ሰው ከውዳሴ ከንቱ ይሸሻል እንጂ ደስ አይለውም ነበር። እግዚአብሔር ግን በእርሱ አድሮ ይመሰገን ዘንድ ይገልጥበት ነበር። እግዚአብሔር በቅዱሳን ምስጉን ነው፣ በሚፈሩትም አድሮ ዘወትር ይደነቃል ተብሎ በነቢይ ተነግሯልና። ብፁዕ አባታችን ተክለ ሃይማኖትም በዋሻይቱ እኩሌታ ሰሌን ጋርዶ በእመቤታችን በድንግል ማርያም ስም ታቦት አኖረ። እርሱም ከ15ቱ ደቀ መዛሙርቱ ጋር በእኩሌታይቱ ተቀመጠ። ከዚያም በሸዋ ምድር ሁሉ ሊሰብክ ወጣ። ሰዎቹም ሁሉ መነኮሳቱን ባዩ ጊዜ ያደንቃሉ። ከእነርሱ የሸሻሉ እንደ አውሬ የሚባሉ መስሏቸው ነበርና። ብፁዕ አባታችን ተክለ ሃይማኖት ግን በፍቅሩ ይስባቸው ነበር። ልጆቼ አትፍሩ፣ እኛም እኮ እንደናንተ ሰው ነን ይላቸዋል። ወደ ከተታ ምድርም ደረሰ። እንዳስተማራቸው ሆነው ቢያገኛቸው ስለዚህ እጅግ አድርጎ ወደዳቸው። ከዚያች ሀገርም ብዙ ሰዎች ተከተሉት። በእጁም መነኮሱ። ወደ ወግዳም ሄዶ ወንድሙን ዜና ማርቆስን በስጋም የአባቱ የወንድሙ ልጅ የሚሆነውን አግኝቶ የምንኩስናውን ልብስ አለበሰው። በምንኩስናም ብዙ ሰዎችን ወለደ። እነርሱም 17 ነበሩ። ዋሻውን ፍርኩታውን እየፈለጉ ኖሩ።
በሞረትም ታላቅ ዋሻ አገኙ። ከዚያ ለመቀመጥ ግን አልወደደም። ምዕራፍ 48 ወስብሐት ለእግዚአብሔር። ይቆየን።